ካልታወቀ ቦታ የሚመጡ ያልታወቁ ፍጥሮች። እነኚህ ፍጡራን በሌላ ሀገር ብቻ ሳይሆን በእኛም ሀገር ይመጣሉ። የሚመጡባቸው መንኮራኩሮች አይነታቸው የተለያየ ነው። እስካሁን በተደረገው ጥናትና በተነሳው ፎቶግራፍ እነኛን ፍጡራን የሚመጡባቸው መንኮራኩሮች አይነታቸው እንዲሁ በፎቶግራፎቹ ላይ እንደሚያዩቸው የተለያየ ቅርጽ ያላቸው ናቸው። እነኚህም በዚህ ፎቶግራፍ የሚታዩት መንኮራኩሮች እነኛ ፍጡራን ከዋናው መንኮራኩር ወጥተው መሬት የሚደርሱባቸው ግልገል መንኮራኩሮች ናቸው። ጸሐፊ ትእዛዝ ገብረስላሴ ታሪክ ዘመን ዘዳግማዊ ምኒልክ በሚለው መጽሐፋቸው ውስጥ ስለ አድዋ ዘመቻ ጉዞ በሚያትተው ታሪካቸው ውስጥ ከአዲስ አበባ ተነስተው በ5 ቀን ጥቅምት በባተ በ6 ቀን ጊዳ ላይ ሰፈሩ። በዚያም ቀን እንደ ቀስተ ደመና ያለ እሳት የሚመስል ከሰማይ ላይ በምዕራብ በኩል ሲሄድ በ4 ሰዓት ታየ። ጢሱም ሳይጠፋ ብዙ ጊዜ ቆየ። የጢሱ መልክ አረንጓዴ ይመስል ነበር። ድምፁም እንደ መድፍ ተኩስ ሆኖ ተሰማ። ይኸውም በዓለም ሁሉ ታይቷል ተሰምቷል እንጂ በአንድ ስፍራ ብቻ አይደለም በማለት ጽፈዋል። ያ ዘመን አውሮፕላን ለመስራት ገና በሙከራ ላይ የነበረበት ዘመን ነው። ከዚህም ሌላ ደግሞ ጸሐፊ ትእዛዝ ገብረስላሴ ከመጽሐፋቸው የገለጹት አገላለጽ የዛሬ ሳይንቲስቶች ከሚሰጡት ገለጻ ጋር ፍጹም ተመሳሳይ ነው። የሀገራችን አንዳንድ ሰዎች ግን ቅዱስ ጊዮርጊስ ነው ይላሉ። እውነተኛው ነገር ከሌላ ዓለም የመጡ ፍጡራን በመንኮራኩራቸው ሆነው ማለፋቸው ነው። እነኛም ፍጡራን ወደ መሬት ሲመጡ ብዙ ዘመን እንደሆናቸው ብዙ የጽሑፍ ማስረጃ ከመጽሐፍ ቅዱስ ውስጥ ማቅረብ ይቻላል። ለአሁን ግን ለዚህ ቦታ አያስፈልግምና እነኚህን ፍጡራን ወደ መሬት እየመጡ ምን እንደሚያደርጉ ጥቂት እንጨዋወት። በ1966 ዓ.ም ብቻ 5 ሚሊዮን አሜሪካውያን ከሌላ ዓለም የመጡ መንኮራኩሮችን ማየታቸው ተመዝግቧል። በ1973 ዓ.ም ጥቅምት 13 ቀን የኖርዝዌስተርን ዩኒቨርሲቲ የከዋክብት ምርምር ሊቀመንበርና የሊንድሄመር አስትሮኖሚካል ሪሰርች ሴንተር ዳይሬክተር፣ በካምብሪጅ ስሚዞኒያን አስትሮፊዚካል ኦብዘርቫቶሪ ተባባሪ ዳይሬክተር የሆኑት ዶክተር አለን ሃይንከን ለጋዜጠኞች በሰጡት መግለጫ አደገኛ ነገሮች ናቸው። በመርከብ አቅጣጫ ከመጡ ሲፈልኩ የመርከቡን ጠቅላላ ሞተርና የአቅጣጫ መለያ ሁሉ እንዳይሰራ ያደርጉታል። በመንገዶች ላይ ሲመጡ የመኪና ሞተር፣ የመኪና ራዲዮ፣ የፖሊሶችን የመገናኛ ራዲዮ ሁሉ እንዳይሰራ ያደርጉታል። የሚጠላ የሚመስላቸውንም ጨረር በመተኮስ አካሉን ያደነዝዙታል። ከዱር መሃል ሲያርፉ ታላላቅ ዛፎችን እየገነደሰ የሚጥል ኃያል ኃይል አላቸው። የእኛ አቅምና ችሎታ ከነሱ ጥበብ አልደረሰም። ደግነቱ ጠብ አይፈልጉም እንጂ ጠብ የሚፈልጉ ቢሆን ኖሮ የእኛ አቅምና ጥበብ ሊቋቋማቸው አይችልም ነበር። በዚህ ዓመት እንኳን በአሜሪካ ምድር ላይ ብቻ 1042 መንኮራኩሮች መጥተዋል። እነኚህም የታዩትና ለመመዝገብ የተቻሉ ናቸው ብለዋል። እንዲህ አይነቱን ነገር ልተወውና ስለሌላው ባጫጭሮ ላጫወታችሁ። ጥቅምት 12 ቀን 1973 ዓ.ም ኢትዮጵያ የተባለው የዓለም ዜና ማሰራጫ ድርጅት አንድ ዜና አስተላልፎ ነበር። እንዲህ ይላል። በሚሲሲፒ ውስጥ በፓስካጉላ ወደብ ይሰሩ የነበሩ 2 ሰዎች ከሌላ ዓለም በመጡ ፍጡራን ተወስደው ተመለሱ። ፍጡራኑ ወስደው የመለሷቸው ሰዎች እንዳስረዱት የያዟቸው ፍጡራን ብራማ ልብስ የለበሱ ትልልቅ ዓይንና ረጃጅም ጆሮ ያላቸው ሰዎች ናቸው። እነኚህም በሌላ ዓለም ፍጡራን ተወስደው የተመለሱ ሰዎች ራዲዬሽን እንዳለባቸው ለመመርመር ዓርብ ዕለት ሚሊተሪ ሆስፒታል ገብተዋል። እነዚህ ተወስደው የተመለሱት 2 ሰዎች አንደኛው 42 ዓመት ዕድሜ ያለው ቻርልስ ሂክሰን ሲባል ሌላው ደግሞ የ19 ዓመት ዕድሜ ያለው ካልቪን ፓርከር ይባላል። ባለስልጣኖቹና ሳይንቲስቶቹ መርምረው ሁኔታውን እስኪያጣሩ ድረስ ስለ ሰዎቹ ዝርዝር ሁኔታ መግለጫ አልተሰጠም። እነኚህ 2 ሰዎች በዋከር መርከብ ላይ የሚሰሩ ሲሆኑ ሂክሰን በመርከቡ ላይ ለሚሰሩ ሰራተኞች አለቃ ነው። የቀበሌው ሹም ባርኒ ማትስ ሰዎች አጫወቱኝ ብሎ እንደሚናገረው 2 ሰዎች ከፓስካጉላ ምዕራብ ዳርቻ ባለው ወንዝ አሳ እያጠመዱ ነበር። ልክ ከቀኑ 7 ሰዓት ሲሆን አዲስ ነገር የሆነ መንኮራኩር ሲመጣ አዩ። መሳሪያውም ውሃውን ተጠግቶ የሚንሳፈፍ እየመሰለ ወደ ሰዎች ቀረበ። ከመሳሪያው ውስጥ ምን ይሁን ምን ያልታወቁ ሰዎች ወጥተው የምድሮቹን ሰዎች ያዟቸው። የቀበሌ ሹሙ ሲናገር ሂክሰን እንዳጫወተኝ እንራመድ ወይም እንንሳፈፍ ሳናውቀው ከመኪናቸው ውስጥ ገባን። እነኛ ነገሮች ትልልቅ ዓይን አላቸው። መኪናቸው ውስጥ እንደገባን ፎቶግራፍ አነሱን። ከዚያም ብዙ ብርሃን ወዳለበት ወደ ሌላ ክፍል አስገቡን። ቋንቋቸውን አላወቅንም እንጂ ሲነጋገሩ እንደ ሰው ነው ብሎኛል ብሏል። ሂክሰን ለባለስልጣኖቹ ሲናገር በመሳሪያ ውስጥ የቆየነው ከ15 እስከ 20 ደቂቃ ይሆናል። በመሳሪያውም ውስጥ ያሉት 3 ፍጡራን ናቸው። እነሱ በጠረጴዛ አጠገብ አስቀምጠውን ከራስ ጠጉራችን እስከ እግር ጥፍራችን ድረስ አንድ በአንድ ይመረምሩን ጀመር። የሚመረምሩንም እንደ አንድ ኤሌክትሪክ በሚያበራ ዓይን በሚመስል መሳሪያ ነው ብሏል።
በማለት ዩፒአይ ዜናውን ይጨርሳል። ዊልሰንና ፓርከር ለብዙ የሊቃውንት የልዩ ልዩ ዘዴ ምርመራ እንደተናገሩት እነኛ ፍጡራን ከኒክሰን አገጭ ደም ቀድተው መወሰዳቸውንና ከዚያም በኋላ ከተወሰደበት ቦታ መመለሳቸውን ሁሉ ተናግረዋል። እናንተስ ይህ ነገር ገጥሟችሁ ያውቃል? ሌላው ባለታሪክ ሀርበርት ስክሪመር ነው። ሀርበርት የ22 ዓመት ወጣት ሆኖ በአሜሪካ ሀገር ኔብራስካ ውስጥ አሻልደን በተባለ ሰፈር የፖሊስ አባል ነው። ሀርበርት ታህሳስ 3 ቀን 1967 ዓ.ም የሌሊት የዘብ ጥበቃ ኃላፊ ነበር። ነገሩን ባጫጭሩ ላድርገውና ሀርበርት እውነቱን ነገር ብቻ ከሚያናግር መሳሪያ ውስጥ ገብቶ በሳይንቲስቶች ለተደረገለት ጥያቄ የሰጠው ከቴፕ የተገለበጠውን ቃሉን ብቻ ላጫውታችሁ። ታህሳስ 3 ቀን ሌሊት ውሾች ሲጮሁ ሰማሁ። የከተማው የዘብ ጥበቃ ኃላፊ ነበርኩና ከውጭ ወጥቼ ውሾች የሚጮሁበትን ምክንያት ስፈልግ በጋጣ ውስጥ የነበረ አንድ ትልቅ የበሬ ኮርማ የበረቱን መዝጊያ ሰብሮ ለመውጣት ሲታገል አየሁ። ሮጬ ሄጄ በረቱን ባይ የበረቱ መዝጊያ ደህና ነው። ይህን ሽብር የፈጠረው ምን እንደሆነ ለማወቅ የፖሊስ መኪናዬን አንስቼ ከሌሊት 2 ሰዓት ተኩል በእኛ 8 ሰዓት ተኩል ሰዓት ሲሆን ከከተማው ዳርቻ ሄዱ። 63 ቁጥር ጎዳና እንደደረስኩ አንድ ድብልብል ነገር ኃይለኛ ብርሃን አበራብኝ። መጀመሪያ ጊዜ ትልቅ የጭነት መኪና መስሎኝ ነበር። ከጥቂት ጊዜ በኋላ ያ የጭነት መኪና የመሰለኝ ነገር ወደ አየር ወጣና ተሰወረብኝ። መጀመሪያ እንዳየሁት ጎማው የተኛበት የጭነት መኪና መስሎኝ ነበር። የሚያበራው መብራት ግን የተለየ ኃይለኛ ከመሆኑ ሌላ ቀይ ብርሃን ያበራ ነበር። መንገዱን ለቆ ወደ አየር ወጣ። ተመልሶም መብራቱን እያበራ ከመንገድ ውጭ ረግረጉ ውስጥ አረፈ። ያ ቦታ እንኳን መኪና ሊያስገባ አይቅርና ለእርሻም የማይሆን በመሆኑ ረግረጉ እንዲሁ መጥተውን አውቃለሁ። ስለዚህ መኪና በማያስገባ ቦታ ያረፈው ምን ይሆን ብዬ ልከተለው ፈለግኩ። ውስጥ እየተራመድኩ ወደዚያ መብራት ዘንድ ተጠጋሁ። ብርሃኑ ኃይለኛ ነው። ወደ መኪናዬ ተመልሼ የኒብራስካ ፖሊሶች እንዲደርሱልኝ በራዲዮ ተጣራሁ። የመኪናው ራዲዮ አልሰራ አለ። ጠቅላላ የመኪናው ሞተር ምንም የማይሰራው ነብኝ። ቁጭ ብዬ በፍርሃት ስመለከት ያ እንደ ኳስ የተድበለበለው መሳሪያ ከብረት የተሰራ ነው። ዙሪያው ብራማ ነው። ብርሃኑ መሬቷን ወለል አድርጎ ያሳያል። መሳሪያው መሬት ላይ ያረፈ ሳይሆን መሬቷን ለቆ መሬቷን ተጠግቶ በአየር ላይ ቆሟል። መብራቱ ብልጭ ጥፍት ይላል። ሀሽ የሚል ድምፅ አለው። ብርሃኑ በሚገባ አያሳይም እንጂ 3 እግሮች ከውስጡ ወጡ። ቀስ እያሉም ከሜዳው አረፉ። በዚያ ጊዜ ከፍርሃት የተነሳ እጄ ተንቀጠቀጠ። መኪናዬን አንስቼ እንዳልሸሽ ሞተሩ አልሰራ ብሎኛል። ከዚያ መንኮራኩር ውስጥ ሰዎች ወርደው ወደ መኪናዬ መጡ። ሽጉጤን አውጥቼ ለመተኮስ ስል እጄ ውሃ ሆነብኝ። ከመኪናዬ ፊት ለፊት አንድ የሆነ ነገር ወደ እኔ እያሳየ ይዞ ቆሟል። ከዚያም ከያዘው ነገር ውስጥ አረንጓዴ ነገሮችን እየወጡ በመኪናዬ ዙሪያ ይዞራሉ። ከመኪናዬ ፊት ለፊት የቆመው ነገር ከመያዣው ውስጥ አንድ ነገር አወጣና ወደ እኔ እያሳየ ቆመ። ከዚያም ነገር ውስጥ ኃይለኛ ብርሃን ወጣ። ከዚያም በኋላ እኔም ፓራላይዝ ሆንኩ። ሻል ሲለኝ የመኪናዬን በር ከፍቼ ወጥቼ ቆመ። አንዱ አፍጥጦ ያየኝ ጀመር። የዚህ ሰፈር ጠባቂ ነህ ብሎ ጠየቀኝ። ባሻገራችን ወዳለው የኤሌክትሪክ ማመንጫም ጣቢያ እያየም ያላችሁ የኃይል ማመንጫ ብቻ ነውን አለኝ። ከዚያም በኋላ ስለ ውሃ ማጠራቀሚያችን ሁሉ ጠየቀኝ። እኔም እውነት እናንተ እውነተኛ ሰው ናችሁ ወይስ ምንድናችሁ ስለው ትከሻዬን መታ አድርጎ ያዘኝና በዚህ በእኛ መርከብ ላይ ልተኩስ ነበር አለኝ። እኔም አረ የለም ጌታዬ፣ አረ የለም አልኩት። እሱም ወሬውን ለወጥ አድርጎ ጥቂት ደቂቃዎችን ለመቆየት ከሌላ ዓለም የመጣነን አለኝ። ከዚያም ወደ መንኮራኩራቸው ይዞኝ ሄደ። ከመኪናቸው አጠገብ ስንደርስም የመኪናው በር ተከፈተ። በሩ እንደተከፈተም ከውስጡ መሰላል ወጥቶ ተዘረጋ። እኔም በመሰላሉ ወጥቼ መኪና ውስጥ ገባው። የመንኮራኩሯ መሪ ወይም አለቃ እኛ የምንነግርህ ነገር ከአእምሮ እንዲሁ ይሰማሃል፣ እንዲህም የምናደርገው በምናገኛቸው ሁሉ ላይ ነው አለኝ። ህልም የመሰለኝ ነገር ሁሉ ህልም ያለመሆኑ ከመቆየት የተነሳ እየገባኝ ሄደ። የገባሁበት ክፍል ስፋቱ 26 ጫማ በ20 ይሆናል። 8 ሜትር በ6 ሜትር ያህል። ከጣሪያው ላይ ብዙ ቀያይ መብራቶች እየበሩ ይጠፋሉ። ባለ 3 መደገፊያ ያላቸው 2 ወንበሮች ከመንኮራኩሩ መንጃ አጠገብ አሉ። ከነጂዎች ካለው ግድግዳ ላይ የፊልም ማያ አይነት ትልቅ ስክሪን አለ። በውስጡ ያሉት ሰዎች እርዝማኔ 5 ጫማ ያህል ይሆናል። በእጃቸው ጓንት አድርገዋል። በግራ ደረታቸው ላይ አንድ ክንፍ የሚመስል መታወቂያ ነገር አለ። አለባበሳቸው እንደ ፓይሌቶቻችን ሁሉ ራሳቸው ላይ የሚደፉት ነገር አለ። ራሳቸው ላይ ከደፉት ቆብ በስተግራ አንዲት ትንሽ አንቴና አለች። ራሳቸው ቀጫጭን ሆኖ ከሰው ራስ የሚረዝም ነው።
የፊታቸው ቆዳ የነጣ ግራጫ ነው። አፍንጫቸው ደፍጣጣ ነው። አፋቸው ጠባብና የማይነቃነቅ ነው። የአይናቸው ቅድ ወደ ጎን ረዘም ይልና የውስጧ ጥቁሯ ልክ እንደ ካሜራ ሌንስ የምትሰፋና የምትጠብ ናት። አለቃቸው መሳሪያቸውን እንዴት እንደሚሰራ ለማየት እንደምፈልግ ጠየቀኝ። አልፈልግም፣ ልቀቁኝና ወደ ቤት ልሂድ ልል ብዬ በአእምሮዬ እሺ በል የሚል ድምፅ ተሰማኝ። እሺ አልኩ። እንደ ኮምፒውተር ያሉ መሳሪያዎችን አሳየኝ። አንድ ቁልፍ ሲነካ መሳሪያው ተነሳና እንደ ቴፕ ይሽከረከር ጀመር። አእምሮዬ ውስጥም ነገሮች ይሰሙኝ ጀመር። አለቃውም ለ4 መልእክተኞች የሚሆን መንኮራኩር መሆኑን አስረዳኝ። እንደ መሰለኝ የሚደማመጡትና የሚሰሙት በጆሮአቸው ላይ ባለ አንቴና ነው። አንዱ ብቻ ነው በድምፅ የሚያናግረኝ። የሚናገረውም ወልከፍከፍ ያለ እንግሊዝኛ ነው። በመሳሪያ አማካኝነት የምድር ሰዎችን ቋንቋ በማጥናት ላይ መሆናቸውን አጫወተኝ። እንዳሰብኩትና እንደገባኝ በአእምሮዬም እንደተነገረኝ ከማንኛውም የምድር ሰው ጋር በሚገናኙበት ጊዜ ማንኛውንም ቋንቋ የሚያስተረጉም ኮምፒውተር መሳሪያ አላቸው። ከየት መጣን አሉ። ከቅርባችን ካለ ጋላክሲ ነው። ቬኑስ ፕላኔት ላይ ጣቢያ አላቸው። ከኛ ጋላክሲ ውስጥ ከሌሎች ፕላኔቶችም ላይ ጣቢያ እንዳላቸው አጫውተውኛል። ከመሬትስ ጣቢያ አለ አሉ ብሎኛል። በአሜሪካ በተለያዩ ቦታ ጣቢያ አላቸው፣ ትልቅ ጣቢያዎች። ግን ፍሎሪዳ የባህር ዳርቻ መሆኑን ነግረውኛል። በሰሜን ይሁን በደቡብ በየትኛው ፖል እንደሆነ አልገባኝም እንጂ ከዚያም ጣቢያ እንዳላቸው አጫውተውኛል። ሌላው ትልቁ ጣቢያቸው አርጀንቲና ውስጥ ነው። እነኚህ ሁሉ ጣቢያዎች ከውሃ ወይም ከመሬት ውስጥ ያሉ ናቸው። ከመሬት የሚመጡት በትንሿ መንኮራኩር ነው። ሁሉንም ተሸክማ የምትመጣው ትልቋ መንኮራኩር ግን ከላይ ትቀራለች። ትንሿ መንኮራኩር ከትልቋ መንኮራኩር ጋር የምትገናኝበት መሳሪያ አላት። ሁል ጊዜ ወደ ትልቋ መንኮራኩር መልእክት ያስተላልፋሉ። አለቃውም አንድ ቁልፍ ሲነካ በስክሪኑ ላይ ትልቅ መንኮራኩር ታየች። እንደ ሲጋራ የተድበለበለ ሆና በጣም ትልቅ ነች። እንደገና ቁልፉን ሲነካው ስክሪኑ ጠቆረ። በመጨረሻም የቡድናቸው መሪ እጁን ትከሻዬ ላይ አድርጎ እኛ ከእናንተ ጋር ወዳጅነት ለመመስረት እንፈልጋለን። በቅርብ ቀንም ከአንተ ጋር ለመገናኘት ተመልሰን እንመጣለን። አሁን ስላየው ነገር ሁሉ በዝርዝር አታውራ። እንዲያውም መርከቧ መታ መመለሷን ብቻ አውራ ካለኝ በኋላ በማላውቃቸው ቃላት ተናገረ። እኔንም መልሰው ከመኪናዬ ዘንድ ወሰዱኝ። መኪናዬንም አንስቼ ወደ ፖሊስ ጣቢያ ሄድኩ። የእነሱም መንኮራኩር ከፍተኛ ድምፅ እያሰማች ስትሄድ አየኋት። ጣቢያ ገብቼም ሌሊቱን የዕለቱን ሁኔታ በመዝገብ መዘገብኩ ብሏል።